ሰለላሁ ዐለይሂ ወሰለም እቺን ቃል ራሱ ሲገልጹ አኽላቅ ከውስጡ አለባት አሉ። ምን ይባል አኽላቅ? ተዋዱዕ ይባል አኽላቅ ስነ ምግባር አለው ራሱ አገላለጻቸው ራሱ መተናነስ ይታይበታል። እኔ የተላኩት ስነ ምግባርን ልተክል ነው ወይም ለመሰረት ነው አላሉ። እኔ የተላኩት ሊኡተሚመ ላሟላ ወንድም ኢብራሂም ብዙ ሰርቷል፣ ኑህ ታግሏል ስነ ምግባር እንደማነጽ፣ ዒሳ አለይሂ ሰላም፣ ሙሳ አለይሂ ሰላም ሁሉም ደክመዋል። እኔ ታዲያ ላሟላው ተላኩ። ይፈን አነጋገራቸው ስነ ምግባር አለው መተናነስ ተዋዱዕ የሚባል ስነ ምግባር አኽላቅ የነብዩ ሰለላሁ ዐለይሂ ወሰለም ተልእኮ ነው። አምልኮዎች ሁሉ በየቀን ምን ተገብራቸው አምልኮዎች ሁሉም ስነ ምግባራችን የኛ ስነ ምግባር ጥሩ እንዲሆን ለማገዝ ነው የመጡት። ሶላት ባለፈው እንዳየነው ከመጥፎ ትከለክላለች። ጾማችን ላይ ከሰው ጋር መጣላት እንደሌለብን ተናግሮናል። ሐጅ ላይ فلا رفث ولا فسوق في الحج ጠብ መፍጠር የለብንም። መጥፎ ቃል መነጋገር ክርክር ማብዛት ክልክል ነው። ስነ ምግባሮች ሁሉ ይሄን ነው የሚጠቁመው። አኽላቅ በእስላም ትልቅና ትልቅ ደረጃ ነው ያለው። ጾሙ አንድ ሰው ስነ ምግባሩ ካልታነጸ ጾሙ ግቡን አልመታም። አንድ ሰው ጾመኛ ከሆነ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም فلا يرفث ولا يفسق አይመጽ መጥፎ ቃል አይናገር። فإن سابه أحد أو قاتل አንድ ሰው ቢሰድበው ወይም ሊገለው ቢፈልግ ወይም ቢጣላው ምን ይበል? ይመልስለት? ይታገለው? ጾመኛ ነው። ጾሙ ሊያላብሰው የሚገባ ስነ ምግባር ምንድነው? ኢኒ ሷኢም እኔ ጾመኛ ነኝ ብሎ ይለፈው ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ጾም ዓላማው እኛን የተሻለ ስነ ምግባር እንዲኖረን ሁሉም የአርካን الاسلام ተጨባጭ ብንመለከት እኛን የተሻለ ስነ ምግባር እንዲኖረን ማነጽ ነው። ታዲያ ዛሬ ሌላኛውን የስነ ምግባር እስላማዊ ስነ ምግባር ውስጥ አንዱ የሆነውን ኢስቲቃማ ጽናት እሱን እንመለከታለን። ርዕሳችንን عرفت فلزم አውቀዋል መስመሩን እሱ ላይ በርታ እሱ ላይ ጠንክር ጎዳና ላይ ጽናት ይኑር ሚለውን ነጥብ እንዳሳለን። ኢስቲቃማ ማለት ትርጉሙ የተለያዩ ዓሊሞች በስፋት አብራርተውታል። لكن محدث الدنيا ታላቁ የሐዲስ ጠቢብ ቡኻሪን ትንታኔ በብዙ ቮሊዩሞች ሙጀለዶች የሰጡት ታላቁ ምሁር ኢብኑ ሐጀር አልአስቀላኒ ابن حجر استقاما سيتنتن من يلالو الاستقامة استقامة مالت كناية أترارنو عن التمسك بأمر الله يا الله انتزاز كتعرقوا بمعزلي تعالى فعلا وتركا يا الله انتزاز بمفلسا يكلكلون بمراك إهم متكبر صنعت ميلون قال يتكو ما ليلالو اللهم سبحانه وتعالى نبينا محمد صلى الله عليه وسلم ጽናት እንዲኖራቸው ቁርአን ላይ እንዲህ ሲል ያዛቸዋል። ሱረቱ ሹራ ላይ فاستقم كما أمرت አንተ መሐመድ በታዘዝከው ጎዳና መንገር ላይ በታዘዝክበት ጉዳይ ላይ ጽና። ومن تاب معك ካንተም ጋር የተመለሱት ولا تطغوا دمرات تلفو إنه بما تعملون بصير الله بمتصرت نجر تملكاتنا إلى النال سورة الهود لي سورة الشورى لا الله اسكتلو من إلى النال واستقم كما أمرت أنت محمد بتعزز كبت قدانا لي سنة ولا تتبع أهواءهم ينسون زنب علي سميت ان لا تتكتل لاجو انا قدانا ولي صحابوچو رضي الله تعالى عنهم يا بصوت ولد نبي صلى الله عليه وسلم يمتو سلا ديناچو ጉዳይ ያማክሯቸው ነበር. وعن ابي امامه الباهلي رضي الله عنه انه قال رسول الله صلى الله عليه وسلم نبياتنا صلى الله عليه وسلم من قالوا استقيموا ጽኑ
መንገዳችሁ ላይ ጽኑ ወንዕማ ኢን استقمتم من ያምር ጽናት ቢኖራችሁ كما رواه ابن ماجه وصححه الألباني ጽኑ ምን ያምር ጽናታችሁ አላህ ሁላችንም በሱ ጎዳና ላይ እስከ ሞት ድረስ ጽናቱን ይስጠን ያንድ ሰው ውጤቱ በፍጻሜው ነው እስልምና ቦታ የሰጠው إنما الأعمال بالخواتم ስራዎቹ የሚዳኙት በአፈጻጸማቸው አጀማመራችን ውብ ማራኪ የሁሉ ልብ የገዛ ሊሆን ይችላል ግን ፍጻሜውን አላህ ሲያሳምረው ነው አላሁ Subhanahu Wa Ta'ala ጎዳናው ላይ ያጽናን عن سفيان ابن عبد الله الثقفي إيه قلسب رضي الله عنه قال من عليه الصحابة قلت يا رسول الله يا الله ملكتن يالكواتشو قل لي في الإسلام قولا بسلمنا لي عندن قال بللن لا أسأل عنه أحدا بعدك كانت بوالا ما لنم ما نتيقو كلنم نقر تقلو يعزه እባክ አንድ ቃል ነገረኛ አልኳቸው قال بلوالا يا الله መልእክተኛ ምን አሉ መልእክታቸውን ስሙት ይሄን መልእክታቸውን ከተቀበልን ሌላ ማያስፈልገንን ያህል በእስልምና ላይ አንድን ቃል በላይ ከዛ ውጭ ማንንም ማልጠይቀው ምሎ ይሆናላቸው ነብዩ ምን አሉ قل بل آمنت بالله بالله አመንኩ በል ثم استقم ከዛም الله نوك توحيدين أطرى أملكون أطرى كسام بزا قدانا اللي السنة قيتان سكت القنانيو فنعم ما إن استقمتم سبحان الله الله لاتشن يوفقن الله سبحانه وتعالى قرآن لي ثم استقاموا نزامن قداتشو لي كزام بوالا يزأنوت ملون أنكس ታላቁ ኢማም ابن تيمية ያንስተው ምን ይላሉ አይ استقاموا على محبته وعبوديته አላህን በማምለክ ላይ እሱን በመውደድ ላይ የጸኑ ብዙዎቻችን አንዳንዴ ኢማናችን ላይ ይወጣል አላህን በጣም እንወዳለን እንደገና አወራረዳችን እንኳን ጥሩ ቢሆን በዝግታ ቢሆን ጥሩ ነው ተገልብጠን ደግሞ አላህን ረስተን ሙሉ ለሙሉ የዱንያ አፍቃሪ ሆናል ሙእሚን እኮ መለስ አንዴ ይገጥመዋል ሰዓቱን ወሰዓ ነገር ግን ሙሉ ለሙሉ የዱንያ አፍቃሪ ሆኖ ያንን ሙሉ ለሙሉ አይረሳም ወልተሚያ ምን አሉ ታዲያ استقاموا على محبته بالله ውዴታ ላይ ጸኑ وعبوديته ሱም በማምለክ ላይ فلم يلتفتوا عنه يمنة ولا يسرا ወደ ቀኝም ወደ ግራም ዞር አላሉ መስናት ትልቁም ነገር ነው ለምን عزم الامور سبحان الله يقول هين تاريا هنيتا ابن تيمية سيقرص من الله اعظم الكرامة تلقو كرامة مالت تلقو درجة لكنا مالت لزوم الاستقامة قودانا لي مسنات حقيقة كلا لا دلم فالله قودانا لي سكموت أفاف مسنات تلقنا تلق قداي يلقنا መገለጫ ነገር ግን ጽናት ሲባል አልፎ አልፎ ወንጀል ውስጥ አለመውደቅ ማለት አይደለም ብዙ ጊዜ እንደዛ ይመስለናል አይደለም የሙእሚን ህይወት አንዴ ይገጥመዋል ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ሚጣፍጠው ንግግራቸው ላይ ምን ይላሉ والله لو لم تذنبوا እናንተ እኮ አላህን ማታምጹ ብትሆኑ ኑሮ ለذهب الله بكم አላህ ሌላን ትውልዶችን ያመጣል እነዛም ወንጀል ሰርተው ማረኝ የሚሉት የሚመራቸውን ይጠቅ አላህ ገፉር ማሪ ሚለው ስሙ ተግባር ላይ መዋል አለበት ማመጻችን የግድ ወንጀል አይጠፋ ተጠነቀቅኩ ብትል ባይነ ትስታል ምላስ ያመልጣል የሚስተካከል የታጎላለ ወልጆችን በስርዓት ተርቢያ እየሰጠህ አይደለም አንተ እኮ ዳዕዋ ላይ ነኝ እያልክ ነው ልጆች ግን ያንተን ፈለግ እየተከተሉ አይደለም አልተከታተልካቸው እናት አባት ላይ ክፍተት አለበት የጉረቤት ሐቅ አጉልሃል አንተ ለራስ ዲንን ይዘህ እነሱን አላስተማርካቸው ወንጀል አያጣ
نبينا محمد يقول كل بني آدم خطاء يا آدم لجباتك علي تساساج صنعت سيبال وانجل لا نقولك አይደለም ስትወድቅ ቶሎ ብድግ መልሰ ወደ ትራክ ወደ ሐዲዱ መመለስ አለበት عرفت فالزم የትምርታችንን መሪ ርዕስ ያደረግነው ይህ ታሪክ ነው አውቀሃል እዛው ላይ ጽና ይህ ንግግር ነብዩና መሐመድ ሰሃቦችን ተርቢያ ሲሰጡ ለአንድ ሰሃባ ያሉት ንግግር ነው لقي النبي صلى الله عليه وسلم الحارثة نبي حارثة የሚባለውን ሰሃባ መንገድ ላይ አገኙት ወጣት ነው ገና ለጋ ወጣት ይህን ሰው አግኝተውት እንዴት ተርቢያ እንደሰጡት ተመልከቱ ረሱል ራዒሉል አወል የመጀመሪያውን ትውልድ ሚገርም ተርቢያ ሰጠውታል አግኝተውት ነበሩና فقال يا حارثة فقال نعم أبيت على فقال كيف أصبحت يا حارثة እንዴት አነጋሃል good morning እንዴት ነው ሰላም አነጋሃል እኔ እናንተ ብለው ምንድነው የምትል بخير والحمد لله تمام ነው ምንድነው ሐሪታ ምን እንዳለ ተመልከቱ ለጋ ወጣት መንገድ ላይ እንዴት እንደጸና ተመልከቱ ሐሪታ قال أصبحت أنقاو علىቸው كأني أرى عرش ربي بارزا የጌታ ያዛኙ ጌታ عرش ተገልጦ ያየሁት ሲሆን አነጋው وكأني أرى أهل الجنة يتنعمون في الجنة የጀነት ሰዎች በጀነት ውስጥ እየተጣቀሙ አየኋቸው من አይነት የኢማን ምጥቀት እንደደረሰ ተመልከቱት وكأني أرى أهل الجنة يصطرخون فيها የጀሃነም ሰዎች ሰዓት ውስጥ እየተቃጠሉ ሲጮሁ ሲሰቃዩ ማያቸው ያህል መስሎኝ አነጋው አላቸው ታዲያ የዚህ ሁሉ ውጤት ምንድነው ጽናትን አስተማረው قال فعزفت نفسي عن الدنيا كالدنياዊ ጥቅም ከዱንያ ነፍሴ ሸሸች ራቀች የጀሃነምን ቅጣት ሳስተነትን የጀነትን ሰዎችን ጸጋ ሳስብ ነፍሴ ሸሸች فأسهرت ليلي وأظمأت نهاري لليتين እንቅልፍ አጥቼ በአምልኮ ቀንን በጾም አሳለፍኩት አላቸው እንዲህ ሲሆን አነጋው አላቸው سبحان الله نبي تجرمنا فقال النبي يا حارثة أنت حارثة عرفت فالزم أو كهوال you know the way you are in the right way عرفت فالزم صنع stay stand بمنقد لي برتالوت تادي حارثة ይህን ነብዩ ሰለላሁ ዐለይሂ ወሰለም መንገድ ተከትሎ መንገዱ ላይ ለመስማት ጥሮ ነበር በጣም የሚገርማችሁ ሐሪሳ ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጋር በድር ጦርነት ሊዋጋ ይወጣል በዚህ ጦርነት ላይ ጦርነቱ ከመጀመሩ በፊት ከቁረይሽ ከተቃራኒው ቡድን አንድ ጦር ይወረወራል ድንገት መጥቶ ዝግጅት ላይ ያሉ ሐሪሳን ይወጋውና ሐሪሳ ሸሂድ ይሆናል መስዋዕት ይሆናል ልክ ሲሞት ጦርነቱ እንዳበቃ ሙስሊሙ ወደ መዲና ሲመለስ የሐሪሳ እናት ልጇን በጉጉት ናፍቃ ትጠብቃለች ስትጠብቅ የለም ብታያውንም ልጇ የለም ከዛ ሰሃቦችን ጠየቀቻቸው ሐሪሳ የታለ አይ ሐሪሳማ ተገደለ እናት ናት አይደል ወይኔ ልጄ አላለችም قالت الحمد لله ሸሂድነትን የወፈቀው ጌታዬ ምስጋና ይገባው ይሄን ስትል ሰሃቢው ጠጋለና አይስኮ ከጦርነት በፊት ነው የተገደለው እሱ ጦርነት ሳይጀምር ነው የተገደለውና ሸሂድ ለማለት እንኳን ያስደፍረም ማለት እናቱ ደነገጠች ልጄን አጥቼ እሱም ሸሂድ አይደለም ጀነት አልፎ ይጠብቀኛል ስል ወደ ነብዩ ሰለላሁ ዐለይሂ ወሰለም ተመለሰች
فقالت يا رسول الله أحارثة في الجنة فأفرح حارثة يالو جنة استنو للدست ويس جهنم استنو هذن اللوط على الجاتشو نبي صلى الله عليه وسلم تكب لو أيواتنا بدمي قفات سو لجوان طورنت ميداليات تاج تكازي في تواني كببو لازنان نوات منالو حارثانو اندي جنتنا جهنم نو يالش متاود ادريو بوثاوم ما ليلانو قالوات يا حارثة أنت يا حارثة النات إنها ليست جنة واحدة انت جراش عند جنة مسلش الله يستو إنها جنان كثيرة بزو جنة نوكو الله الزقات جلت وإن ابنك أصاب الفردوس الأعلى يعني تلج يا قدانا ولي يسألناو بمن قد لي قبت البيه وقبت يالو إني تكتاينو السما قد أصاب فردوس الأعلى فردوس مبالون ألم الله لسو ستوتال فردوس ولا جنن الله يسكبان يجنة تلاقو بوتا يجنة عندنيو بوتا تاراو يا أزانيو جيتا عرش ونو يجنة منشوش ميفلقبت إذا علمنا والجشم معلومات عرفت فلزم صنع قدانا ولينا الله سأناتني استان فردوسنا كم يورسوت يادرقان اللهم آمين نقرقن بشتام ماوق يمفتيه وقماش من قرنهم دميلوت ሁላችንም ስለ ጽናት ሁሌ ይነገረናል በአንድ ነገር ላይ አተኩረን በመያዝ ግን ሁሌም ተጠቃሚዎች አይደለም አለም ጽናት ሲሸሸን ይታያል ችግሮቹ ምንድናቸው ما هو الاسباب للانحراف መንገድ የመልቀቃችን መነሻዎች ምክንያቶች ምንድናቸው የመጀመሪያው የሰው ልጆችን መስመር ለማሳት የሥራ ዘርፍ አድርጎ ያዘው ኢብሊስ ነው ሸይጣን ነው ሁሌም እየመጣ ይወሰውሰናል ከአላህም ፊት ቀርቦ ይሄን ውስወሳውን የሥራ ዘርፍ አድርጎ እስከ የውመል ቂያማ እንደሚቀጥልበት ተናዟል አላህ ምን አለው የውመል ገና እንደፈጠረው ረቢ ጌታዬ አቆየኛል አቆየኝ ሲል ሊቶብት እንዳይመስላል እንዳበላሽ አቆየኝ አላህም እንደፈለግ የኔን ደግባሮች ግን አትነካቸውም ጸንተው ይቀጥላሉ ሲል ፈቀደለት ሞክር ኢነ ከይደ الشيطان كان ضعيفا ሸይጣን ውስወሳ ደካማ እንዲህ መጣባል ከዘጋው ይዘጋል አላህ ጽናቱን ይስጠንና አላህ ፊት ቀርቦ ምን አለ قال فبما اغويتني እኔም ባጠመምከኝ ይሁንብኝ لاقعدن لهم صراطك المستقيم ቀጥተኛው መንገድ ላይ መንገድ ዘርግቼ ነው መቆምባቸው ثم ከዛም በኋላ ለአትየነሁም እመጣባቸዋለሁ من بين ايديهم ከፊት ለፊቶቻቸው وعن ايما ومن خلفهم ከኋላዎቻቸው وعن ايمانهم ከበስተቀኝ መጥቼው ሰውሰዋለሁ وعن شمائلهم ከበስተግራ ውጤቱ ምን ይሆናል ታዲያ ولا تجد اكثرهم شاكرين አብዛኛዎቹን አመስጋኙ ነው አታገኛቸው ከፊት በሴት አታላቸዋለሁ ከኋላ በመኪናና በቤት አታላቸዋለሁ ከበስተቀኝ ሌላ ነገር አሰራቸው በሁሉም ዳይሬክሽን ከባቸዋለሁ ሁሉም ቦታ መጥቼ ጽናትን እንዲያጡ አረጋቸዋለሁ ሸይጣን ሁሌም እኛን ሊያሳስት ይመጣል ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ይህ እሱ የሚከፍታቸው መንገድ እንዳያሳስተን ሲተኩሙ አን አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ انه قال عبد الله بن مسعود ታላቁ ሰሃባ ምን ይላል خط لنا رسول الله صلى الله عليه وسلم خطا عند مسمر الله ملكتኛ አሰመሩልን ይላል ثم ከዛም በኋላ قال ብሎ አለ هذه سبيل الله يا الله ጎዳና ነው ይሄ ثم خط خطوطا عن يمينه وعن شماله ከዛም ከመስመሩ ቀጥ አድርገው ካሰመሩ በኋላ ከበስተቀኝ እንዲህ አሰመሩ
ከዛም አሁንም እንዲህ ነው ከበስተግራም እንዲያሰመሩ ግልጽ ነው መስመሩ ይሄ ነው ከበስተቀኝ እንዲያወጡ ከበስተግራም እንዲያወጡ ዘርፎች ሌላ መስመሮች ከቀጥተኛው መስመር ጥግ ሳሉና ምን አሉ هذه السبول እነዚህ መንገዶች متفرقة على كل سبيل منها شيطان يدعو إليه በእነዚህ መንገዶች ላይ ሸይጣን አለ ይጠራችኋል አንዴ ወደ ሴት ይጠራል ወደ ሐራም ሌላ ጊዜ ወደ ኸምር ይጠራሃል ሌላ ጊዜ ወደ ሪባ ይጠራሃል ሌላ ጊዜ ሰውን ወደ መስረቅ ይጠራሃል በየጎዳናው ብቅ ብሎ ያታለለ ይጠራችኋል አሉና ቁርአንን አያይዘው እንድንጸና ሲገልጹ وأن هذا صراطي مستقيما الله من على ይሄ መስመር የኔ ቀጥተኛው መስመር ነው فاتبعوه ተከተሉት ጽኑ በሱ ላይ ولا تتبعوا السبل فتفرق بكم عن سبيله ከቀጥተኛው መስመር ያፈነግጡትን ሌላም መንገዶች አትከተሉ ይለናል አላህ Subhanahu Wa Ta'ala የመጀመሪያው የሰው ልጆችን ለማሳሳት የሚጠራው ሸይጣን ነው እሱን የሚያመጣቸውን ማምታቻዎቹን በመሽሎክ መጽናት ነው ሁለተኛውና ብዙ ሰው የተነበተ ያለ አስሐቡ ሱ መጥፎ ጓደኞች ብዙዎቻችን ያላስተዋል ይሄ እስልምና ማህበራዊ ኑሮን አይቃወም ሙስሊም ካልሆኑት ጋር ራሱ አብረህ መኖር በችግራቸው መድረስ ቢረባቸው መመገብ ችግር የለበትም ነገር ግን እነሱ የሚሰሩት መጥፎ ስራ ጋር አብሮ መገኘት ግን ኢስላም አይደግፈው الرجل على دين خليله ይላል المرء على دين خليله ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው በጓደኛው እምነት ውስጥ ነው ያለ አንድ አመለካከት ናቸው ማንነትህን ንገረኝ ጓደኛህን ንገረኝ ማንነትህን ነግርሃለሁ እንደሚባለው መሆኑ ነው ሁሌም ከጓደኞች ጋር የምታደርገው ጉዞ ማህበራዊ ኑሮዎች ሄደ አብረው በሚሰሩት ሁሌ የምትገኝ ከሆነ መጥፎ ስራዎች ላይ ጽናት እየወረደ ይሄዳል በጣም ይገርመው ነብያችን ሰለላሁ ዐለይሂ ወሰለም በጣም ይጣፍጥ ሐዲስ ይናገራሉ مثل الجليس السوء وجليس الصالح كنافث الكير أو حامل المسك ምሳያ ሰጡ ወሬ በምሳያ ይገባል እንደሚባለው ሁለት ምሳያ ሰጡ مثل الجليس السوء የመጥፎ ጓደኞች አቀማማጭ ሆነና وجليس الصالح ከመልካም ሰዎች ጋር የሚቀመጥ ሰው كنافث الكير أو حامل المسك የሁለቱ ዲፈረንስ ምንድነው መልካም ጓደኛ ልክ ሽቶ እንዳዘ ሰውና መጥፎ ደግሞ ወናፍ እንደሚነፋ ይሄ ሳቶችን ያፈገጉ ብረቶችን ያቀለጡ የሚስሉ የሚያስተካክሉ ሰዎች አሉ ሳቶችን ይነፋሉ እንደ ሁለቱ ይታያሉ ያን ሳት የሚነፋው የሱ ጓደኛ ከሆነ ከሚሰራበት ቦታ ላይ አንዴ ሳቱ የዘለለ ጥር ያለ ልብስህን ብትቷ ያደርገዋል ይጨርሰዋል አለም ደግሞ ጭሱላ ሲያውድስ ያስለቅስ ተውላለ የመጥፎ ጓደኛ ምሳያ ሰጡ ነው ነብያችን ሰለላሁ ዐለይሂ ወሰለም ወጀሊስ الصالح የመልካም ደግሞ ጓደኛ ከሆንክሳ ከሐሚል المسك ልክ ሽቶ እንዳዘ ካስፈለገው ሽቶውን ይሰጣል ሀዲያ ሊሰጥ ይችላል አሊያም ባይሰጥህ እንኳን ከሽቶ መልካም ነገር ታገኛለህ ግልጽ ነው አብረ መልካም ሰዎች ጋር ስትውል ቢያንስ ብዙ ነገር ትጠቀማለህ ባትጠቀም እንኳን መጥፎ አትሰማም አትሊስት መጥፎ አትሰማም የሁለቱም ምሳሌና ጓደኛዎች ለጽናታችን ወሳኝ ሚና አላቸው አንድ ቦታ ላይ ሳነብ በጣም የሚገርመው የመጥፎ ሰዎች ጓደኛ እንዴት ወደ ጥፋት እንደሚወስድ እየጠቆመ ነው ልጁ ታሪኩን ሲተርክ ምን ይላል ከተወሰኑ መጅሙዓ ወጣቶች ጋር ተሰብስበን እንዝናና እንውጣሉ ይታልኳቸው አይ እንውጣና ኢንጆይ እናደርጋለን መጠጥ እንጠጣለን ሴቶችንም ይዘን ከነሱ ጋር ኢንጆይ ስናደርግ እንውላለን እናድራለን አሉ እኔ ምን ቢያልኩ መጀመሪያ ኋላ ግን ለምን ኢንጆይ አላደርግ
እዝናናና አላህ ደግሞ ገፉሩር ረሂም ይምረኛል ዚናም ብሰራ ኸምርም ብጠጣል በጣም ወሱሰውት ነው እንጂ ሰው ደግ ነበር ግን መጥፎ ጓደኛ ወደዛ ነው የሚመራው አላህ ግን ደግነቱ ስለሚያቅ ሊያድነው ፈለገና ምን ይላል መኪና ላይ ተሰብስበን መሄድ ቀጠለ መንገድ ላይ ይሄድና የመንገድ ዳር ምልክቶች አሉ እዚህ ከተማ ልደርሱ 40 ኪሎ ሜትር ቀርቷችኋል ትንሽ እንደሄድና 10 ኪሎ ሜትር ቀርቷችኋል ሚሉ የተለያዩ ጽሁፎች አሉ ልክ ወደ ከተማዋ ስንጠጋ የግድግዳው ጽሁፍ ለየት ሚል ጽሁፍ ይዞ አየውታል ምን ይላል ወደ ጀሃነም ለመሄድ 40 ኪሎ ሜትር ቀርቷችኋል ተናገርኩ ጓደኛዬን ጠራውትና ያ ጽሁፍ አየው ምንድነው ይላልኩት ወደ እንትን ከተማ ለመሄድ 40 ቀርቷችኋል ነው ይላልኝ እኔ ያየውትን ተጠራጥቶ ከኔ ነው እንዲያል ትንሽ እንደሄድነ ደግሞ ወደ ጀሃነም ለመሄድ 35 ኪሎ ሜትር ቀርቷችኋል ይላል ደነገጥ ጓደኞቼን ነገርኳቸው አንተ ምን ትቃዣለህ ይሄኮ ሚለው እንትን ከተማ ለመግባት 35 ኪሎ ሜትር ቀርቷል ነው ሚል ሱብሃንአላህ አላህ ሊያድናቸው ፈልጎ እየጠቆመው ነው ለዚህ ሰው ከዛኔ አላመንኩም ተጠራጠርኩና አውርዱኝ አልኳቸው ለምን በጣም ተከራከሩ አልፈልግም አውርዱኝ መንገድ ዳር አወረዱ ሌላ መኪና ለመንኩና እኔ ወደ ሀገሬ መመለስ ጀመርኩ መንገድ ላይ ጎማ ተበላሽቶብን ያሳፈረኝ ሰው ሊያስተካክል ሲቆም ሌላ መኪና መጣ ጓደኞቼ ወደ መሄዱባት ሀገር የነበረ መኪና ልክ ሲያልፍ እዛ ሰው ጋር ይተዋወቃሉ ሰላም ተባባሉ እንዴት ነው መንገድ እንዴት ነው ጥሩ ነው ግን አሁን ከባድ ግጭት ገጠመን ባክህ ምን ገጠመ ይሁን 3-4 ወጣቶች ተሰብስበው ሲሄዱ መኪና ጋር ተጋጩና ውስጥ የነበሩት ልጆች እንዳሉ አለቁ ወደ ሐራም ይሄዱ يوم القيامة በዛው ሁኔታ ነው የሚከሰከሱት በሐራም ላይ የሞተ ሐራም እየሰራ ሐጅ ላይ ለበይክ ያለ የሞተ ሲከሰከስ ለበይክ اللهم ለበይክ ያለ አላህ እንዲያርጎ እኔና ተረፈኝ ይላል የመጥፎ ጓደኛ ቁርኝት ከጽናት እንድንርቅ ያደርገናል ሱብሃንአላህ ደግሞ በላ ከመጣ ራሱ አላህ ነጥሎ አይተውና አብሮ ነው የሚያጠፋ ሁላችሁ እንደምታውቁት አብራሃተል አሽረም ካዕባን ለማፍረስ ብዙ ሺህ ሰራዊት ዝሆኖችን አሰልፎ ዘምቶ ነበር ካዕባን ሊያፈርስ ወደዛ ሲዘምት አብራሃተል አሽረም ከመዝመቱ በፊት የሆነ ሰራዊት ላከና በመካ ዳርቻ የሚገኙትን ግመሎች እንዲዘርፍ አደረገው ያ ሰው ሰብስቦ መጣ በጣም ብዙ ግመሎች አብራሃተል አሽረም ድንኳን ተጣለለትና ወደ መካዕባ ወደ መካ ሄዶ ሊያፈርስ ነው ካዕባ መጀመሪያ እዚህ ሊደር ብሎ ዳር መካ ዳርቻ ላይ እንደተቀመጠ አብዱል ሙጠሊብ መጡ የነብዩ ሰለላሁ ዐለይሂ ወሰለም አያት መጡና አብራሃትን ያናግሩት ሲገቡ ሲያያቸው በጣም ያምራሉ ውበት የተሞሉ ግርማ የተሞሉ ናቸው በጣም ደነገጠ ቆመና ከጎኑ አስቀመጣቸው ከዙፋኑ ምን አመጣህ አላቸው እኔ የመጣሁት ያንተ ጠባቂ ግመሎችን ወስዶብኛል እሳቸው 400 ግመል ተወስዶባቸው ነበር ስለዚህ ግመሌ እንድትመልስልኝ ነው አብራሃተል አሽረም ምን አለ ሱብሃንአላህ መጀመሪያ ሳይ በግርማ ተማርኬ ነበር ታላቁን ቤታችሁን ላፈርስ ስመጣ ስለ ግመል ጉዳይ ግን ስትጠይቀኝ ከውስጥ ያለህን ቦታ አጣሃል ተራሰውና አብዱል ሙጠሊብ ሲመልሱ ምን አሉ አና ረቡል ኢብል ወልበይት له رب يحمي እኔ የግመሎቹ ባለቤት ነኝ ካዕባ ግን ጌታ አለው እሱን የሚጠብቅ እኔ የሚመለከተኝን ስጠኝ አሉት እሺ አለና ይሄማ ጥያቄ ከሆነ ውሰድ አለ 200 ግመል ሰጣቸው ያን ይዘው የነዱ ካዕባ እንደገቡ ተመልከቱ ለቁረይሽ አንድ ትእዛዝ አስተላለፉ ሁሉም የቁረይሽ ነዋሪ ወጦ አላህ ካዕባን ሊያፈርሱ ባሰቡ ሰዎች ላይ የሚያወርደውን ተአምር ለማየት
በካዕባ ዙሪያ በሚገኙ ተራራ ላይ ወጣው ቆመው መመልከት ጀመሩ። አላህ ምን ክስተትን ይፈጽማል ሁሉም እያየ ነው። ሰራዊቱ ከነዝሆኑ ተጠጋ። ዝሆኑ እየተጠጋ ሲመጣ ፈራ። አልሄድም ወደ ካዕባ አቅጣጫ አላቸው። ወደ ሌላ ሲያዙሩት ይሄዳል። ወደ ካዕባ ሲመልሱት እምቢ አለ። መጨረሻ ላይ በጣም እየተጠጉ ሲሄዱ አላሁ ስብሓነሁ ወተዓላ ምን ላከ? አዕዋፋት ላከ። መጥቶ እነዚህን ሰራዊቶች የሚያጠፋ ልክ ቁርአኑ ላይ እንደተጠቀሰው አለም ተራ አልሰማህም አላየህም እንደ አንተ መሐመድ كيف فعل ربك بأصحاب الفيل በዝሆኖቹ ባለቤት ላይ ጌታ የፈጸመውን አልሰማህም? አላሁ ስብሓነሁ ወተዓላ فأرسل عليهم ላከባቸው طيرا አዕዋፋትን አባቢል ተከታትለው የሚመጡ አንድ ላይ የሚፈሱ ተርሚህም የሚወረውሩ بحجارة በድንጋይ من سجيل كجهنم የተጠበሰ ድንጋይ በሶስት ነበር ያዙት ይላሉ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። በሁለት እግራቸው አንዳንድ ምስር የሚያሉ አንድ ባፋቸው። እነሱን አያቃጥላቸው፣ ሰዎቹ ላይ ግን ሲወድቅ ያቀልጣቸው ነበር። አዘነቡባቸው። فجعلهم አደረጋቸው كعصف مأكول እንደተበላ አዝመራ ከብቶች በልተውት የረጋገጡት አዝመራ ላይ እንደዛ አደረጋቸው። ከመጥፎ ሰዎች ጋር ሚገኝ አብሮ ይጠፋል። ወተቁ ፊትነተን ይላል አላህ። ፈተናን በላን ተጠንቀቁ። ላ ቱሲበነ الذين ظلموا منكم ከናንተ መሃል መጥፎችን ብቻ መርጦ ኻሳ ብቻ ነጥሎ ማጠቃውን ፈተና ተጠንቀቁ። በአንድ ላይ ነው አላህ በላ ከመጣ መጥፎ ሰው ጋር ሆነ የመጥፎ ሰዎች ጎዳና ላይ እያለ በላ ከመጣ አብሮ ነው አላህ የሚያጠፋ። ነብያችን ሰለላሁ ዐለይሂ ወሰለም صحيح በሆነው ሐዲሳቸው ላይ አንድን ታሪክ ይጠቅሳሉ። يغزو جيش الكعبة ይላል። አኺሩ ዘማን ላይ ካዕባን ለማፍረስ የሚዘምት ሰራዊት ይመጣል ይላል። حتى إذا بلغوا في أرض البيضاء عند መሐከለኛ መንገድ ላይ እንደደረሱ ወደ ካዕባ ይሄዱ እኮ በገበያው ጥግ በሱቁ ጥግ ያልፋሉ። ልክ ያኔ መሬት ተደርምሳ እንድትጣቸው ያደርጋል አላህ። ይሰጥማሉ። እንዲያደርጉ ያጠፋቸዋል አሉ። ይሄን ንግግራቸው እናታችን አይሻ ስትሰማ የአላህ መልእክተኛ እንዴ እነሱስ አጥፊ ናቸው፣ ካዕባን ሊያፈርሱ ይሄዱ ነው፣ ከነሱ ጋር ግን ሱቅ ላይ የሚነግዱ አልፎ ሀጁ ያገሩ ነዋሪ ያለ አብሮ የሰጠመ የነሱስ ጉዳይ ምንድነው አለች። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ያ አይሻ መጥፋቱን አብሮ ነው የሚያጠፋቸው፣ ከመጥፎ ጥግናቸውና አብረው ነው የሚጠፉት። ነገር ግን ይባዓሱና على نياتهم ነገር ግን እንደኒያቸው እንዳሰቡት ሳቦት ይቀሰቀሳል። ግልጽ ነው። በላ ከመጣ አብረን ምጠፋ ኋላ ግን እንደ ስራ ትዳኛለ። አብረን መራቅ ከነዚህ መራቅ አብሮ ከመሆን መቆጠብ አለብን። አሊያ ጥፋት ይሆናል የሚከተለው። ሁለተኛው አስሐብ السنة ለጽናት ላለመጽናት ክፍተት የሚፈጥርብን መጥፎ ሰዎች ናቸው። ሶስተኛው البحث عن السعادة የሰው ልጅ ከጽናት የሚሸሸው መልካምን ነገር ይፈልጋል። በወንጀል ከአላህ በመራቅ ደስታ አለ ብሎ ስለሚያምን፣ በመጠጣት እርካታ አለ፣ ሴቶችን በመለዋወጥ ኢንጆይመንት ደስታ አለ ብሎ ያስባል። ሱብሃንአላህ በጣም የሚገርመው በኢኮኖሚ ምጥቀት ላይ ያሉ አገሮች ራሱ በዚህ ደስታን አግኝተዋል። አውሮፓዎች በተለይ አሁን እስልምና እየገባ እንዲሻሻሉ አደረጋቸው እንጂ የሚታወቁት ራሳቸውን ህንጻ ላይ ፈጥፍጠው በመግደል መልቲ ሚሊዮነር ነው፣
ግቢው ውስጥ የመዋኛ ገንዳ አለው የሚሄደው በሊሞዚን ነው ሁለት ሴቶችን መኪና ውስጥ አቅፎ ነው የሚሄደው ግን ከራሱ ህንጻ ላይ ወጥቶ ራሱን ፈጥፍጦ ይገላል ለምን ገደለ ደስታ በዚህ የሚገኝ ቢሆን ኖሮ እንደሱ ደስተኛ ሊሆን የሚችል ሰው አልነበረም እና ሸይጣን በዚህ ኬዝ ሰዎችን ከቀጥተኛው መንገድ እንዲወጡ ያደርጋቸዋል ፈተናን እንዳያቋቁሙ እንዳይቋቋሙ ያደርጋቸዋል ሐቂቀተን ትክክለኛው ደስታ ያለው في طاعات الله الله ላይ ጥሩ ተገዥ ስንሆን الله የሚሰጠን የደስታ ህይወት አለ يقول ابن تيمية ታላቅ ሙጃሂድ ናቸው ይህ ታላቅ ሰው ስለ ራሳቸው ሲናገሩ የሚያስፈራሩ ሰዎችን ጠቅሰው ሲናገሩ ماذا يفعل اعدائي بي ጠላቶቼ እኔ ላይ ምን ሊፈጽሙ ይችላሉ ጠላት እንዳንገላታቸው ነበር ابن تيمية እስር ቤት ውስጥ ነው የሞቱት حتى قال بعض الباحثين عند عالم من ይላሉ ابن تيمية በህይወት ዘመናቸው 21 ጊዜ ታስረዋል 21 ጊዜ ሁሌም የሚታሰሩት ማህበረሰቡ የለመደው በባህል ይዞት የኖረው አመለካከት አለ ያንን ተቃውሞ ይወጣሉ አዲስ ነገር አመጣ ወስደው ያስሩታል ልክ መሬት መጀመሪያ እኮ ክብ ናት ያለው ሰው መሬት ጠፍጣፋ ነው ብሎ ለሚያምነው ሰው እንግዳ ስለነበር ይሄ ሰው ለቅጣት እንዲዳረግ አድርጎታል 21 ጊዜ ታስረዋል መጨረሻም እስር ቤት ውስጥ ያሉ ቁርአን እየቀሩ إن المتقين في جنات ونهر في مقعد صدق عند مليك مقتدر ميلون قرتو نبر كدنا يوطت رحمة الله عليه بل ورضي الله عنه ابن تيمية من يقول ماذا يفعل أعدائي بي طلاتوچه أنا لي من ما درس يچلالو أنا جنتي دستاي وبستاني في صدري وستيكونو ደስታዬ ጀነቴ ያለው ጠላቶችም ሊጎዱኝ ይችላሉ በእጅ ላይ ያለ ቃ ሲሆን እኮ ነው የሚቀሙ ደስታዬ ውስጤ ነው ከአላህ ጋር ያለ ቁርኝት ነው ትስስር ነው እሱን ደግሞ ማንም ሊቆርጠው አይችልም ኢማንን የሚያስወጣል ደብድቦ በግድ ሊያዟሽህ ይችላል እንደና አማር ሁበል ሊያስብል ይችላል ውስጥ ግን ኢማን አለ አላህ ይሄን ስለሚያውቅ ከኔ ጋር ያለው ግንኙነት በትክክል ካልተቆረጠ አፋችሁ ብትሉት ችግር የለም ውስጣችሁ በኢማን ጸንቶ ከሆነ አስቸግሯችሁ የኩፍር ቃል ብትናገሩ ኖ ፕሮብለም አትሆን አላህ ምንም አይላችሁም ብሎ አወጀ ምን ተሚያመናሉ የኔና የአላህ ትስስር እስካልተቋረጠ ድረስ ጠላቶች ምን ሊያደርጉኝ ይችላል ቢያባሩ ይካገራ ሲያሃ መዝናናት ይሆንልኛል ወይ ቀተሉኒ ቢገሉኝ فقط لشهاده ሞቴ ሸሃዳ ይሆንልኛል በአላህ መንገድ መስዋዕት መሆን ይሆንልኛል ሰማዓት ሆናለሁ ሸሂዶች ትልቅ ደረጃ አላህ ዘንድ አለች ያንን አላህ ይሰጠኛል ቢያስሩኝ ደግሞ ፈስጅኒ ኸልዋ እስር ቤቴ ለኔ ኸለዋ ይሆንልኛል ብቻዬን ሁኜ አላህን ማወሳበት ጠላቴ እኔ በምን ሊጎዳኝ ይችላል ابن القيم ምን ይላል እንዲህ ያስፈራሯቸው እንዲህም ያደከሟቸው እንደ ابن تيمية ደስተኛ አይተናናቀም تلوح النعم على قسمات وجهه ፊቱ ላይ ኑርና ደስ የሚል ጸጋ ይታይባቸው ነበር ደስታ ኢማም ውስጥ ነው ደስታም በሌላ መንገድ ሰው ለመፈለግ ሲያስ ከቀጥተኛው መንገድ ጽናት እንዳይኖር ያደርጋል انحراف استيقظ يقول أحد الصالحين عند دق سو من ይላል እኔ ይላል አንዳንዴ በቀልቤ ደስ የሚል ሐሴት ያልፋል ደስ የሚል ስሜት አቁል ብዬ ይላለው የጀነት ሰዎች እኔ ባለውበት ደስታው እስከሆነ وانهم لفي عيش طيب ተመሽቷቸዋል ማለት ነው የጀነት ሰዎችን እኮ ዱንያን በቃው ብሎ የጀነት ሰዎች እኔ ባለውበት ደስታው እስካሉ ዋ ተመሽቷቸዋል ደስተኛ ናቸው ማለት ነው ደስታ ኢማን ውስጥ ነው ያለው
ነዛ ከሴትም ከወንድም መልካም ስራ የሚሰሩትን فلنحيينهم حياة طيبة መልካም ኑሮና ኖራቸዋለን ደስ የሚል በጣም ጣፋጭ ሆነ ኢማን ይወጣል እኛ እኮ ወእስልምና ውስጥ ጠቅለን አልገባን ዳርቻ ላይ ሆነና ሙሉውን ደስታ ማግኘት አልቻለም that's our problem ደስታ ፍለጋ ሰዎቹ የሚያደርጉት የተሳሳተ ጎዳና እምነታቸው ላይ እንዳይጸኑ ያደርጋቸዋል አራተኛ اتباع الغير خاصة اليهود والنصارى ሌሎችን በደመ ነፍስ መከተል ነጭ አመጣው ሁላ ስልጣኔ ነው ብሎ ማሰብ ይህ እንዳንጸና ጎዳናው ላይ ከሚያደርጉና ክፍተቶች ነው ነብያችን ሰለላሁ ዐለይሂ ወሰለም ይሄን ባህሪያችንን ስለሚያውቁ ለተተቢዑና ሳትከተሉ አትቀሩም ትከተላላችሁ አሉ በተእኪድ አጽንተው ለተተቢዑና ኢንፋስ ሰጡ ሳትከተሉ አትቀሩም ትከተላላችሁ ሰነነ መን ካነ ቀብለኩም ከናንተ በፊት የነበሩ ሰዎችን ፈለግ ወለው ደخሉ ቢገቡ ጁህረ ضب يضب እንስሳ ነው በጣም መጥፎ እንስሳ ነው ጉድጓድ አለው የሚኖርበት እዛው ነው የሚበላ እዛው ነው የሚጸዳዳ ይላሉ በጣም መጥፎ የሆነ ጉድጓድ እዛ ውስጥ እንኳን ቢገቡ ለደخلتሙ ተከትላችኋቸው ትገባላችሁ መንጉድ ነው ነጭ ያመጣው ነገር ፋሽን ነው አውሮፓ የሚያመጡት ስልጣኔ ነው ጽናቱን እነሱም ጭፍን በመከተል እየለቀቀው ይመጣል ሶላቱን ለመስገድ የፋራ ነው ሊል ይችላል ግልጽ ነው ኸምር አለ መጠጣት አከኋላ ቀርነት ነው ብሎ ሊያስብ ይችላል ሴቷ ሂጃብ በሱሪ መልበስ ስልጣኔ ነው ብላ ልታስብ ትችላል የነሱም መንገድ ትከተላላችሁ እዛው ቆሻሻ ጉድጓድ ውስጥ እንኳን ቢገቡ አብራችሁ ትከተሏቸዋላችሁ እኔ በጣም የሚገርመኝ አንድ ሰው ነጮችን ልከተል ካለ በቴክኖሎጂ ፈጠራቸው ማይከተላቸው ያኮ ኮምፒውተር የሚያመርትልን ሰው እንፈልጋለን አይፎን የሚያመርትልን ሰው እንፈልጋለን በጥሩ ማንከተላቸው ለምንድን መጥፎውን ብቻ በመጠጣቱ በዳንሱ በመዝለሉ በአዲስ ፋሽኑ እደስ አሁንልኝ እነሱን በጭፍን መከተል ሰዎችን يجعلهم ينحرفون عن جادة الطريق ከቀጥተኛው ጎዳና መስመር እንዲስቱ ያደርጋቸዋል አምስተኛው الحياة بلا هدف ህይወትን ያለ ዓላማ መኖር ይህ ነው ትልቁ ክፍተት ያለ ዓላማ ይኖራል ሰው ይህ ቀጥተኛው መንገድ ላይ እንዳይጸና ያደርገዋል ክፍት ነው ወደ የትኛውም ዳይሬክሽን ብትስበው ይሄዳል ንፋስ ሁሉ ወደ ቀኝ ወደ ግራ ያደርገዋል ጽናት የለው ግብ ግን ያለው ግቤ የአላህን ውዴታ ማግኘት ነው እንዴት ሳገኛለሁ ዳዕዋ በመስጠት ሊሆን ይችላል የአካባቢው ሰው በመርዳት ሊሆን ይችላል መስጂዶች በመስራት ሊሆን ይችላል የተለያየ ጎዳና ላይ የአላህን ውዴታ ማግኘት ነው ትልቁ ግባችን እሱን ውዴታ ማግኘት ግን የተለያየ ሰበቦችን እንጠቀማለን የቲም መርዳት ሊሆን ይችላል መስጂድ መገንባት በትምህርታችን ጥሩ ሆነን ጥሩ ደረጃ ደርሰን ኡማውን በመጥቀም ሊሆን ይችላል ጥሩ ነግደን ከሐላል ሰደቃ በመስጠት ሊሆን ይችላል ተህፊዞችን በመክፈት ሊሆን ይችላል ለወላጆች ጥሩ በመሆን ሊሆን ይችላል ሰፊ ነው ዘርፉ የኸይር ስራዎች ዘርፍ ወአሚሉ الصالحات ሰፊ ናቸው هدف ግን ከሌለው አንድ ሰው ጽናት አይኖረው የመጣ ነፋሱላ ይዞት ይሄዳል አላህ ወፍቆን የሱ ገዛ ኑሮ መንገር ላይ ከጠናን ጽናት ካገኘነ በዱንያም በቀጣዩም ዓለም የምናገኛቸው ትሩፋቶች አሉ የመጀመሪያው نعيش أسعد الحياة ደስ የሚል ኑሮ እንኖራለን ጽናትን ያዳበረ እንደሆነ አላህም ሪዝቁን በረከቱን እኛ ላይ ይለቅልናል ጽናት ካለን
ቁርአን ላይ يقول تعالى الله من ይለናል ولو استقاموا على الطريقة ቀጥተኛው ጎዳና ላይ እኮ ቢጸኑ لأسقيناهم ماء غدقا ውሃን እናጠጣቸው ነበር ህይወታቸውን ገር እናደርገው ነበር ምቾትን እንለግሳቸው ነበር በልደቱን ከሪመቱን ወረቡን ገፉር ጽናት ካለን ምቾት ተድላ ወደኛ ይመጣል ልክ ዱንያን ደግሞ ስንለቅ ሌላ ብስራት አለን ተበሸሩ عند موتك ጽናት የነበራቸው ሰዎች ልክ ሲሞቱ ብስራት ይነገራቸዋል ዱንያን ሲለቁ የደስታ ብስራት ተነግሯቸው ነው قال تعالى الله من على ان الذين قالوا نزا بلو يالو ربنا الله املاكاችን الله ثم استقاموا كذام يصنوت تتنزل عليهم الملائكه ملائكان لموتوا سيلوا ወደ እነሱ ይወርዳሉ አላ تخافوا አትፍሩ ولا تحزنوا አትከዙ ጥላችኋቸው በመተዱ ልጆች ሆነ አትከዙ ወደ መተዱበት ማገር እንዳትፈሩ وابشروا ارتبصروا بالجنه التي كنتم توعدون ስትቀጠሩት ቃል ሲገባላችሁ በነበረው ጀነት نحن اولياؤكم في الحياه الدنيا እኛኮ በዱንያ ላይ እናንተ ተጠባቂዎች ተንከባካቢዎች ነበር አብረናችሁ እኮ የኖርነው መስጂዱም ውስጥ መስጂድ ስትገኙ ለወላጆች መልካም ስትሉ ጎረቤት ስትረዱ የቲምና ይዞ ስትሉ አብረናችሁ ነበርን እኮ መዘግባለን እንጠብቃችኋለን اولياؤكم في الحياه الدنيا ዱንያ ላይ ጓደኞቻችሁ ነበርና وفي الاخره በቀጣዩ ዓለም አብረን ከናንተ ጋር ወለኩም የተዘጋጀላችሁ እንንገራችሁ ይላል ለናንተ እኮ ወለኩም فيها ما تشتهيه الانفس ما تشتهي انفسكم ነፍሶቻችሁ የምትፈልገው ሁሉ አለላችሁ ምን ትፈልጋለህ ሁሉ ማል አእምሮ ላይ ብልጭ ይበል እንጂ ፊትህ ላይ ይቀመጣል የጀነት ሰዎች ይላሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ ነገር አእምሯቸው ላይ ሲያስቡት ፊታቸው ይመጣል እንዲህ አይነት ምግብ ስትቆጭ አላህ ጀነት ያስገባን እንዲህ ተብለው ተበሰረው አላህን ከሚገናኙት ያድርገን ወለኩም فيها ለናንተ አላችሁ ما تدعون ምትጣሩት ነገር ያላችሁት ሁሉ አለላችሁ ኑዙላን የመስተንግዶ የሸኾች የአሚሮች የፕሬዝዳንቶች አይደለም ኑዙላን من غفور الرحيم አዛኝና መሐሪ ከሆነው ጌታ የተደረገ መስተንግዶ ነው ይባላል ጽናት ያለው ሰው ሲሞት አላህ ያበሰረዋል አብዱላህ ኢብኑ አልሙባረክ ታላቁ ኢማም ታላቁ ሙጃሂድ ታላቁ ኸይር ሰሪ ሊሞቱ ሲሉ አንድ ክስተት ተከሰተ ምናልባት ይሄን ቁርአን ይመስላል ሊሞቱ ተንጋለው ያሉ አይናቸውን ቀና አድርገው ወደ ሰማይ ተመለከቱ ከዛም በደስታ ፈገግታሉ በጣም ፈገግታሉና ምን አሉ ለሚስሊ هذا ይሄ ለመሰለው ጉዳይ فليعمل العاملون ሰሪዎች ይስሩ አላህ ይላል ዑለሞች ምን አሉ ምናልባት አላህ በጀነት አሳይቶ አበሰሯቸው ይሆናል ይላል ለሚስሊ هذا فليعمل العاملون سبحان الله الله ጽናት ይስጠን بتوحيد بإيمان دنيا من لك أدرجان أما في الآخرة بآخرة ما جنة دنجمع الله يوفقنا وأما في الآخرة تدخل الجنة بسلام بسلام قبالا عن أبي أيوب رضي الله عنه أنه قال أبو أيوب من هلال جاء رجل إلى النبي صلى الله عليه وسلم صلوات يا وردات شنو صلى الله عليه وسلم ولا نبيات شمتا فقال يا الله ملكتنيا دلني على عمل أعمله مسرا سرعتكما يدخلني من الجنة ويباعدني من النار جنة مياسكبان كسات ميارك من سرع وباكتكمن يالاچو قال نبي صلى الله عليه وسلم من دالو سمو እናንተም ጀነት መግባት ከሳት መራቅ እንፈልጊ ምክራቸውን እስኪ እንስማው تعبد الله
لا تشرك به شيئا الله تجزاله بس منንም ሳታጋራ وتقيم الصلاة صلاة አስተካክለ ታቆማለህ ሶላት ማቆምና መስገድ ይለያያል በስርዓት ታቆማታለህ وتؤتي الزكاة ካለ ትርፍ ንብረት ካለ የዘካ ሰው ከሆንክ ዘካት ታወጣለህ وتصلي وتصل ذا رحمك ዘመዶችን ደግሞ ዝምድናህን ትቀጥላለህ ይሄን ካደረክ ጀነት ትገባለህ አሉት فلما أدبر قال ሰውየዎችን ተቀብሎ ወጥቶ ሲሄድ ነብዩ ምን አሉ إن تمسك بما أمر به دخل الجنة ባልኩት ነገር በደንብ ይዞ ከጸና የሰው ጀነት ይገባል ቡኻሪና ሙስሊም የዘገቡት ዘገባ ነው اللهم سبحانه وتعالى قرآن ላይ ናጽነው ሲሰጥ قال من على إن الذين قالوا النزايالو ربنا الله ጌታችን አላህ ነው ያሉ ثم استقاموا كزام እስከልፈተ ሞታቸው ድረስ የጸኑ فلا خوف عليهم በእነሱ ላይ ፍርሃት የለባቸውም ولا هم يحزنون አይተክዙም أولئك እነዚህ ሰዎች أصحاب الجنة የጀነት ጓዶች ናቸው خالدين فيها እሷም ውስጥ ይዘወትራሉ جزاء من دانو بما كانوا يعملون يسሩት ለነበረው ስራ የቀረበላቸው ምንዳ ነው إلى النار سورة الأحقاف ላይ እንግዲህ ጽናት እንዲኖረን ብዙ ጊዜ ስራዎች ዳዕዋዎች መስጂድ ላይ ወይም አዳራሾች ላይ ሰጥቼ ስወጣ ሰው ኢሜል የሚያርግልኝ አሊያ የሚደውልልኝ ታዲያ እንድናደርግ ምን እናደርግ የሚል እንድንጸና ዘንድ ሁለት መፍትሄ ይሰጣቸዋለሁ የመጀመሪያው اتباع ما تعلمت አስተማሪዎች ያስተማሩህም መንገድ ያውኔ የሰጠሁም መንገድ እሱ መከተል ለመተግበር መጣር ጽናትን ይሰጣል يقول تعالى الله من ይላል ولو انكم فعلوا ما يوعظون به እነሱ እኮ የታዘዙትን ነገር የሚመከሩበትን ነገር ቢሰሩ እኮ አለ لكان خيرا لهم ለነሱ መልካም ይሆንላቸዋል واشد تثبيتا መንገዱም ላይ በደንብ ያጸናቸዋል واذا ያንኛም لآتيناهم من لدنا أجرا عظيما ولهديناهم صراطا مستقيما ቀጥተኛው መንገድን መራቸዋለን ይለናል አላህ Subhanahu Wa Ta'ala ትልቅ ምን እንዳንሰጣቸዋለን ዳዕዋ ሰማ ሐዲስ ሰማ ለመተግበር ጣር አላህ Subhanahu Wa Ta'ala ያግዘናል ስትታገል የአላህ እርዳታ አብሮ ይኖራል والذين جاهدوا فينا እነዛ በእኛ ጎዳና ላይ የሚታገሉትን ለነህዲየነሁም ሱቡለና ጎዳናዎቻችን ሁሉ እንመራቸዋለን የስኬት የእድገት የውጤታማነት ሁሉም ጎዳና ይከፈትልናል ጽናት ካለ ሁለተኛው ነጥብ አዱዓ ومن منا يستغني عن هذا دعاء ይፈልጋል ጌታችን ጽናትን ስጠን اللهم يا مقلب القلوب ልቦች የምታገላብጥ ጌታችን ሆይ ثبت قلوبنا على دينك ቀልባችንን እምነት ላይ አጽናለን ዱዓ ይፈልጋል ከባድ ነው የዱንያ ፈተና በየሶላታችን ላይ اهدنا الصراط المستقيم ጌታችን ቀጥተኛው መንገድ ላይ አጽና ሁሌም ዱዓ ይፈልጋል الله እንዲያግዘን كما في الحديث الصحيح أبو الدرداء باستلالفه حديث لي نبياتنا صلى الله عليه وسلم لم يودد صحابة لمعاذ بن جبل من قالوت يا معاذ قالوت أنت معاذ والله إني لأحبك أني أنت نودها له فقال أوصيك يا معاذ أنت معاذ أدرى لها له لا تدعن دبر كل صلاة أن تقول ሶላት በሰገድክ ቁጥር ሁሌም ከሶላት በኋላ እችን ዱዓ ማለት እንዳትረሳሉት اللهم ጌታ አላህ ሆይ
أعني إجزن على دينك وشكرك. اللهم أعني على دينك أمنة ليجزن وشكرك أنتن بما مسجل لي وحسن عبادتك أنتن بدن بما ملك لي እገዘኝ በሉት አሉት ለነብዩ ሰለላሁ ዐለይሂ ወሰለም። ሁላችንም ሶላት ስንጨርስ اللهم اعنا እገዘን አንተን በመገዛት ዲናችን ላይ በደንብ እገዘን ካለው አላህ ያግዘናል ኢንሻአላህ። አላህ Subhanahu Wa Ta'ala ዱንያ ላይ በሱን ጎዳና ጽናት ሰጥቶን የሸይጣን ጥሪዎችን ሳንሰማ በሱ ዲን ላይ ጸንተን እሱን ከሚገናኙት አላህ ያደርገን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مصرف القلوب صرف قلوبنا على طاعتك. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. وهب لنا من لدنك رحمة إنك أنت الوهاب. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. لا إله إلا أنت سبحانك إنا كنا من الظالمين. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. وصلى الله وسلم وبارك على نبينا محمد وعلى آله ومن سار على نهجه إلى